ሰላም እንዴት አላችሁ? ውድ የስከላር ቤተሰቦች፣ ያው እንግዲህ ቃሌን ለመጠበቅ በጣም እየሞከርኩ ነው። ዛሬ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁ በሰላማችሁ ብዝት ይበልልኝ። ባለፈውን ቪዲዮ ከመስራቴ በፊት መጀመሪያ ማሳየት የነበረብኝ ቪዲዮ ነበረ። ይቅርታ አድርጉልኝ። የምንም ነገር መሰረቱ ሜጀርመንት መውሰድ ነው እና ዛሬ ማሳያችሁ ሜጀርመንት እንዴት መውሰድ እንችላለን የሚለው ነው። የምንም ነገር የትኛውም ዲዛይን መጀመሪያ የሚሆነው ልኬት መውሰድ ነው እና ዛሬ ልኬትን አወሳሰድ አሳያችኋለሁ። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳም። ማየት የምትፈልጉት ነገር ካለ ደግሞ ኮሜንት ስራ አስቀምጡልኝ። እኔ ኔክስት ፍላጎታችሁን አይቼ ቪዲዮ ሰራላችኋለሁ ማለት ነው። ዳይ ወደ ሜጀርመንት አወሳሰድ ሞዴላችን ዛሬ እሷ ናት። ልብሷን እናውልቀው በደንብ እንዲገባችሁ ማለት ነው። ምንጊዜም ስንጀምር ልኬት ትከሻ ነው የምንለካው። ትከሻችን ከጀርባ በኩል ከዚህኛው ጫፍ ትከሻችን እዚህ ጋር መነሻ አድርገን በዚህኛው ሳይድ ደግሞ እንደዚህ አድርገን እንለካለን ማለት ነው። የመጀመሪያ ልኬታችን ይሄ ነው የሚሆነው። ከዛ ደረት ዙሪያ ማለት ሴት አሁን ሞዴላችን ሴት ስለሆነች ከጡቷ ከፍ ያለውን ፓርት እዚህ ጋር እንለካለን ማለት ነው። ሶስተኛው ደግሞ የጡት ዙሪያ ስንለካ እቺ የጡታችን ጫፍ ላይ አድርገን ዙሪያውን የምንለካው ማለት ነው። እንደዚህ እንለካለን። አንዳንዴ በዚህኛው ሳይድ የሚለካበት የልብስ አይነት አለ። እንደዚህ የምትለካላችሁ ደረት። ከዛ እንዳልኳችሁ አሁን የአበሻ ቀሚስ ከሆነ የምትሰሩት ኖርማል የአበሻ ቀሚስ ከሆነ እዚህ ጋር መለካት አይጠበቅባችሁም። ደረት፣ ትከሻ፣ ጡት፣ ከዛ ወገብ መለካት በቅርጿ የሚወርድና ስትረች የሚያደርጉ ልብሶችን በቅርጿ የሚወርድ ከሆነ እዚህ ጋር ያስፈልጋቸዋል። ከዛ የጡት ስር ያስፈልጋቸዋል። የጡት ስር እንደዚህ እንለካለን ማለት ነው። አለካት ምንም የተለየ ነገር የለውም። ዙሪያውን ነው የምንለካው ማለት ነው። ወገብ ወይስ እንለካለን እዚህ ጋር የእምብርታችን ላይ ነው ብዙ ጊዜ ወገብ የሚለካው። ከዛም ደግሞ 1-3 ሜትር ወደ ላይ ከፍ አድርገን እንችላለን። እዛው እምብርት ላይ የሰውን አቋም እንደ አቋማችን እንትናችን ቅርጻችን ምናምን የተለያየ ሊሆን ስለሚችል አንዳንድ ሰው ከወገብ በላይ አጭር ነው፣ አንዳንድ ሰው ኖርማል ነው፣ አንዳንድ ሰው ደግሞ ከወገብ በላይ ረጅም ሊሆን ስለሚችል በአይናችሁ መለካት መልመድ አለባችሁ ማለት ነው። ቀጥሎ የምናደርገው ከትከሻ እስከ ጡት እንለካለን። ከዛ እንደዚህ አድርገን ደግሞ ከጡት ስር ከዛ ደግሞ እስከ ወገብ ያለ ልኬት እንወስዳለን ማለት ነው። ከኋላ ከጀርባም ልኬት እንወስዳለን። በተለይ ቁመት ከጀርባ እንወስዳለን። ከወገብ በላይም ኮት የምንሰራ ከሆነ በተለይ እንደዚህ አይነት ልኬቶች ከጀርባ ያስፈልጉናል ማለት ነው። ይሄ ከወገብ በላይ ያለ ልኬታችን። ሌላው ከወገብ በላይ ያለ ልኬታችን አንገት ነው። አንገት ስንለካ የፒትልስ ከሆነ ልንሰራ ያሰብነው ሙሉ አስጠግተን ቅድም እንዳደረግነው እንለካለን ማለት ነው። ካልሆነ እንደዚህ ሰፋ ያለ ወይም ቢሸፕ ወይም ደግሞ 4 ማዕዘን ከሆነ ጀማሪ ከሆናችሁ መለካቱን ነው የምመክራችሁ። እንደዚህ ትለካላችሁ የደረቷን ስፋት። ወደዚህም ደግሞ የምትፈልጉትን ያክል እንደዚህ በጣም እያወቃችሁና ፕሮፌሽናል እየሆናችሁ ስትሄዱ የደረቷን መለካት አይጠበቅባችሁም። የትከሻዋን ከደረቷ ከጡቷ ጋር አድርጋችሁ አካፍላችሁ ማግኘት ትችላላችሁ እና በዛ መስራት ትችላላችሁ ማለት ነው። ቀጣይ እጅ ነው የምንለካው፣ ግን እጅ ስለሌላት የማደርገው ምንድነው በእኔ ነው። እጅ ስንለካ እንደዚህ እንለካለን። ያው
ክርኔ እንደያዘው አድርጋችሁ አስቡት። እንደዚህ እንለካለን ማለት ነው። ጉርድ ከሆነ እንደዚህ እስከዚህ እስከ ክርን ከሆነ እንደዚህ እናደርጋለን። አጓጉል ከሆነ እዚህ ጋር፣ ሙሉ ከሆነ እዚህ ጋር እናደርጋለን ማለት ነው። የእጅ የተለየ ነገር የለውም። ባለፈው ቪዲዮ ታይቻችኋለሁ። ከዛ አምባር መለካት ምንጊዜም ቢሆን አይረሳም። እዚህ ጋር እንደዚህ አምባር እንለካለን። ወንድ ከሆነ ጡንቻ አስፈላጊ ነው። እንደዚህ የጡንቻ ዙሪያ እንለካለን ማለት ነው። ቀጣይ የሚሆነው ሱሪ ወይም ደግሞ በቅርጽ የሚወርድ ልብስ ከሆነ ዳሌ አስፈላጊ ነው። ከዳሌ በፊት ሱሪ ከሆነ በተለይ ወይ ጉርድ ከሆነ የምንሰራው ጉርዱ የምንጀምርበት ጋር ወገብ እንወስዳለን። ሱሪም ከሆነ የሱሪ ልኬት፣ የሱሪ ወገብ፣ የቀሚስ ወገብ የተለያየ ነው። ሱሪ እዚህ ጋር ነው የምንታጠቀው፣ ቀሚስ ትንሽ ከፍ ይላል። ስለዚህ እዚህ ጋር መለካት አለብን ማለት ነው። በተለይ ወንድ ከሆነ እዚህ ጋር እዚህ አካባቢ ነው የምንለካው። ስለዚህ ወገብ እዚህ ጋር እንወስዳለን። ከዛ ቀጥሎ ዳሌ ዙሪያ ግዴታ ያስፈልገናል ማለት ነው። እንደዚህ እንለካለን። ከዛ ጭን የላትም፣ እግር የላትም። እንደዚህ ላሳያችሁ። እዚህ ጋር ከለካንበት ከወገብ እስከታች እስከ ቁርጭምጭሚት ድረስ ወይም ደግሞ በተለይ አበሻ ቀሚስ ከሆነ ከዛም አልፎ ተረከዝ ድረስ ነው የምንለካው ልኬት ስንወስድ ማለት ነው። ሱሪ ከሆነ ከዚህ ጋር እንወስዳለን። እዚህ ጋር ያለ ልኬት እንወስዳለን። ለምሳሌ ነው ብዙ ጊዜ ስንለካ የሴት ከሆነ ቤልም የተለያየ ልኬት ሊሆን ስለሚችል እንደ ቅድም እንዳልኳችሁ እንደምንሰራው ዲዛይን የተለያየ ነው የሚሆነው ልኬታችን ማለት ነው። የወንድ ግን አብዛኛው ጊዜ ተመሳሳይ ስለሆነ አሰራራችን ከ36 እስከ 40 ድረስ ነው ሊሆን የሚችለው ሙሉ ዙሪያው ማለት ነው። 40 በጣም ይሳፋል፣ ግን በጣም ሰፊ ከሆነ እንደዚህ ብዙ ጊዜ 36 እስከ 38 ነው የሚሆነው ማለት ነው። እሺ እንግዲህ ዛሬ በጣም መሰረታዊ የሆነ በጣም ቀላል የሆነ ለእናንተ ለጀማሪዎች እንዲገባችሁ በሚል ሀሳብ ነው ያሳየኋችሁ። በጣም ብዙ አይነት አለካክ አለ እንዳልኳችሁ፣ እንደ ዲዛይኑ፣ እንደ ልብሱ፣ እንደ ጨርቁ ታይፕ የተለያየ አለካክ ይኖራል እና በቀጣይ ምን አይነት ጨርቆች አሉ የሚሉትን ይዤላችሁ እመጣለሁ። ለዛሬው ጨርሻለሁ። መልካም ጊዜ ይሁንላችሁ። ሰላማችሁ ይብዛችሁ።